ሰላም እንዴት ናችሁ? እነዚህን የመሳሰሉ እንግዲህ 3D ሎጎዎችን በስልካችን አንድ ላይ አብረን እንሰራለን። የምንጠቀመው አፕሊኬሽን ፒክስል ላብ አፕሊኬሽን ይሆናል። ፒክስል ላብ አፕሊኬሽኑን ኦፕን ታደርጋችሁ በኋላ እዚህ ጋር የምታዩትን ድሌቱን አንዴ ክሊክ ማድረግ ቴክስቱን ድሌት እናደርገዋለን ማለት ነው። ቀጥታ ልክ እንደዚህ ካደረጋችሁ በኋላ እዚህ ጋር ቀጥታም እንደምናስገባው እዚህ ጋር እንግዲህ ባክግራውንዱን እንቀይረዋለን። በመጀመሪያ ባክግራውንድ ከለር ደስ ያላችሁን ማድረግ ትችላላችሁ። ሶላ ሆኖ ይሄን ልጠቀመው። እዚህ ጋር አንዴ ክሊክ አደርጋለሁ። መቀጠል ራይት እንለዋለን ማለት ነው። በዚህ መልኩ አደረጋችሁ በኋላ እዚህ ጋር ምን የሚል አለ? እዚህ ጋር ዲያጎናል አንዴ ክሊክ ማድረግ እዚህ ጋር ኢምፖርት ምን ይመጣልና ኢምፖርት የሚለውን ክሊክ እናደርጋለን። በመቀጠል የፒክስል አፕሊኬሽን ሎጎ እናስገባለን ማለት ነው። እዚህ ጋር አንድ ሎጎ አለኝ እኔ እሱን አስገባለሁ። እንደዚህ በዚህ መልኩ ፒክስል አፕሊኬሽን ሎጎ ካስገባችሁ በኋላ ራይት ትሉታላችሁ። ልክ እንደዚህ ያደረጋችሁ እንግዲህ እዚህ ጋር ትንሽ ሳብት አድርጉትና መካከል እንዲሆንላችሁ ሪላቲቭ ፖዚሽን የሚለውን ክሊክ ማድረግ እዚህ ጋር ያለውን አማራጭ እና እዚህ ጋር ያለውን አማራጭ ክሊክ ታደርጉታላችሁ። መቀጠል ኢኳል ላይ ይሆንላችኋል ማለት ነው። እንደዚህ ያደርጋችሁ ኢኳል ቦታ ላይ ካደረጋችሁ በኋላ ተወጣላችሁ። መቀጠል ልክ እንደዚህ ካደረጋችሁ በኋላ ኢምፖርት የሚለውን ክሊክ እናደርግና 3D ዋተር ድሮፕ እናስገባለን። እሱንም አንድ ላይ ያስቀምጥላችኋል ማለት ነው። ልክ እንደዚህ ክሊክ ካደረጋችሁ በኋላ ራይት እንለዋለን። በመቀጠል ትንሽ ሳብ ታደርጉትና ሪላቲቭ ፖዚሽን ላይ አሁን እንገባለን። በመቀጠል ይሄንን ክሊክ እናደርጋለን። ልክ እንደዚህ ክሊክ ታደረጋችሁ በኋላ እዚህ ጋር ይመጣልና ማለት ነው። መቀጠል ይሄንን ሳብ ትንሽ እናደርገዋለን። በፒክስል ላብ ልክ እናደርገዋለን። ትንሽ ከፍ እናደርገዋለን። አሁን ልክ እንደዚህ ታደርጋላችሁ። በመቀጠል እዚሁ ላይ እንገባለን። እዚህ ላይ አንዴ ክሊክ እናደርጋለን። ይሄኛውንም እንደዚሁ በዚሁ ክሊክ እናደርገዋለን። በመቀጠል ስታዩት እንዴት ነው በጣም የሚያምር ይሄን የመሰለ የሎጎ 3D ሎጎ ሰርተናል ማለት ነው። ይሄንንም እዚህ ጋር ክሊክ ታደርጉና እዚች ጋር አንዴ ክሊክ ማድረግ ኢሜጅ ሴቭ አስ ኢሜጅ በላችሁ ሴቭ ማድረግ ትችላላችሁ። ነገር ግን ደግሞ በፒኤንጂ መልኩ ሴቭ እንዲሆንላችሁ ከፈለጋችሁ ደግሞ እዚህ ጋር ትመጡና ቸምታን አንዴ ክሊክ ታደርጋላችሁ። እዚህ ጋር ትራንስፓረንት ትሉታላችሁ። ይሄንን ትራንስፓረንት ታደርጉት ፒኤንጂ ይሆንላችኋል ማለት ነው። እዚህ ጋር አንዴ ክሊክ ታደርጉና ሴቭ አስ ኢሜጅ የሚለውን ክሊክ ታደርጉና እዚህ ጋር ፒኤንጂ ይለናል ራሱ። ከዛ ባይ ዲፎልት ይሆናል ኳሊቲውን አልትራ ላይ እናደርገዋለን ማለት ነው። በጥሩ ወይም ደግሞ በ4K ሴቭ እንዲሆንላችሁ ሴቭ ቱ ጋላሪ ትሉታላችሁ ማለት ነው። በቀላሉ እንግዲህ እንደዚህ የመሳሰሉ የተለያዩ የአፕሊኬሽን ሎጎ 3D ሎጎዎችን በስልካችሁ በፒክስል አፕሊኬሽን መስራት ትችላላችሁ ማለት ነው። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱኝ። መቻችሁ